ይህቺ መንደር አንድ አስፈሪ ተከታታይ ገዳይ በመካከሏ በመሰራጨቱ ምክንያት ሰላሟ ሙሉ በሙሉ ተናግቶ ነበር። ፖሊሶች በየቦታው ቁጥጥር እያደረጉ ሲሆን የመንግስት የጥበቃ መኪኖችም በማይክ ድምጽ እያሰሙ ህዝቡ በቤቱ እንዲቀመጥና ያለ አስፈላጊ ምክንያት ወደ ውጭ እንዳይወጣ ያስጠነቅቃሉ። ቴሌቪዥንም ቢሆን ይህንን አሰቃቂ ወንጀል የሚያከናውነውን ገዳይ ለመያዝ እንዲቻል ህዝቡ ከደህንነት አካላት ጋር እንዲተባበር ያመለክታል፣ ያንንም ያስታውቃቸዋል። በዚህ ጊዜ መርማሪ ሲትራም በፖሊስ ጣቢያ ውስጥ ቆሞ ይህንን ተከታታይ ገዳይ እንዴት መያዝ እንዳለበትና ለመሆኑ ይህንን ሁሉ ወንጀል ለምን እንደሚፈጽም በከፍተኛ ሁኔታ ያስብ ነበር። በድንገት የበላይ አለቃው ገብቶ በመንደሯ ውስጥ ፍርሃት የለቀቀውን ገዳይ እስካሁን ድረስ መያዝ ስላልቻለ በንዴት ይቆጣዋል። ምንም እንኳን ሲትራም ቀደም ሲል አንድ አደገኛ የወንጀልን ቡድን በመያዝ ታዋቂና ጎበዝ መርማሪ ቢሆንም ይህኛው ወንጀለኛ ግን በጣም ብልህና ከበስተኋላው ምንም አይነት መስረጃ የማይታይ ሆነበት። ሲትራም ነገሩ እንዴት እንደተጀመረ ወደ ኋላ መለስ ብሎ ማስታወስ ይጀምራል። ነገሩ የተጀመረው ከአንድ ምስኪን ቤተሰብ የአንድ ወንድ ልጅ መጥፋት ጥቆማ ሲደርሳቸው ነበር። ሲትራም የጠፋውን ሰው ሚስት ያነጋግራል። ሚስቱም ባሏ እንደዚህ ያለ ምንም ወሬ ድንገት የመጥፋት ልምድ እንዳልነበረውና በየቦታው ብትፈልገውም ልታገኘው እንዳልቻለች ታስረዳዋለች። ሲትራም ያረጋጋታል። ወደ ቤቷ እንድትመለስና እሱ ደግሞ ገዳዩን በትኩረት እንደሚከታተለው ይነግራታል። ከዛም ወዲያውኑ ስልክ ይደወልለታል። የአንድ ሰው አስክሬን በከፍተኛ ሁኔታ ተጨፍጭፎና የአካል ማሰቃየት ደርሶበት ማግኘታቸውን ያበስሩለታል። የሟቹ እጆችና እግሮች የሾክ አጥር ሽቦ የታሰሩ ነበር። ሲትራም አስክሬኑን በአስቸኳይ ወደ ምርመራ የሬሳ ምርመራ ክፍል እንዲወሰድ ትዕዛዝ ይሰጣል። ከምርመራው በኋላ ሐኪሙ ወጥቶ እኔ በስራ ዘመኔ ሁሉ እንደዚህ ያለ አስፈሪ ወንጀል በፍጹም አይቻል አቅም ይለዋል። ሐኪሙም አክሎ ገዳዩ ይህንን ያደረገው በቀል ፈልጎ ሳይሆን የሰው ልጅ በማቃጠልና በማሰቃየት የሚደሰተው አእምሮውን የታመመ መሆኑን ያረጋግጥለታል። ምክንያቱም በሟቹ አካል ላይ 55 የቢላ ወገግታዎች ያሉበት ሲሆን በደረት ላይ ደግሞ የብረት ሚስማር ተመትቶበታል። ገዳዩ ሟቹ ከመሞቱ በፊት በህይወት እያለ ደሙ ተንፈልፍሎ እንዲያልቅ ፈልጎ ነበር። ከቀብሩ በኋላ ጎፓል የተባለው የሲትራም ረዳት መጥቶ በተመሳሳይ የአሰራር ዘዴ የተሰቃየ ሁለተኛ አስክሬን ማግኘታቸውን ይነግረዋል። በዚህ ጊዜ ከፊት ለፊታቸው ያለው አደገኛ ተከታታይ ገዳይ መሆኑን ያረጋግጣሉ። የበላይ አለቃው የደህንነት ጥበቃው በከፍተኛ ሁኔታ እንዲጠናከር ሲያዝ፣ ሲትራም ደግሞ ተጨማሪ የፖሊስ ኃይል እንዲመደብለት ይጠይቃል። በሚቀጥለው ቀን ሲትራም አዲሱን የፖሊስ ኃይል ይሰበስባል። በመንደሯ በመግቢያና መውጫዎች ሁሉ ካሜራዎች እንዲተከሉ እንዲሁም የሰዎች ቤቶች በተለይም የእንግዶች ቤቶች በትኩረት እንዲጠበቁ ያዛል። በአንድ ቀን ውስጥ ሁለት ሰዎችን በዚህ አስፈሪ ሁኔታ የገደለው ሰው በእርግጥም የአእምሮ ህመምተኛ ቢሆንም በተመሳሳይ ጊዜ እጅግ ብልህ በመሆን የደህንነት ቁጥጥር ሲበዛ የበለጠ ጥንቃቄ እንደሚያደርግ ያስጠነቅቃቸዋል። ከዛ በኋላ ሲትራም በአንድ ምግብ ቤት ውስጥ ምግብ እየበላ ሳለ ሴባስቲያን የተባለ ምስኪን ሰው መጥቶ እርዳታ ይጠይቀዋል። አንድ ወጣት ልጅ በየቀኑ አንዲት ብቸኛ ልጁን እንደሚያስቸግራትም ይነግረዋል። ሲትራም ህጋዊ አቤቱታ እንዲያቀርብ ሲነግረው ሴባስቲያን ግን ይህ ነገር የበለጠ ችግር ሊፈጥርብኝና ልጄን ለአደጋ ሊዳርጋት ይችላል ይለዋል። ሲትራም ሰውየውን የሌላ መንደር ነዋሪ መሆኑን ሲያቅ በራሳችሁ መንደር ወደሚገኘው የፖሊስ ጣቢያ ሂድ ይለዋል። ሴባስቲያን ግን አስገርሞት እኔ ለ2 ወራት ያህል እዛ ስመላለስ ማንም ሊረዳኝ አልፈለገም። ሁሉም ሰዎች ወደ አንተ እንድመጣ አነሳሱኝ። ልጅህንም ከሲትራም ውጪ ማንም ሊጠብቃት አይችልም አሉኝ ይለዋል። ሲትራም ከሴባስቲያን የዛን ወጣት ስምና ፎቶ እንዲያመጣለት ይጠይቀዋል። እርሱም ራሱ ሄዶ እርምጃ እንደሚወስድበት ይነግረዋል። በዚህ ጊዜ አንድ ደሃ ሰው ለማዳን ወደ ጫካ ይገባል። በድንገት በዛፎች መካከል እንቅስቃሴ ሰምቶ ምን እንደሆነ ለማየት ሲቃረብ ጥቃት ደርሶበት ይጠፋል። በዚህ ጊዜ ሴባስቲያን ወደ ፖሊስ ጣቢያ ተመልሶ የዛን ወጣት መረጃና ፎቶ ያለበትን ኤንቨሎፕ ለሲትራም ያስረክባል። በዚሁ ቅጽበት ደግሞ የአዳኝ መጥፋቱን የሚገልጽ ጥቆማ ይደርሳቸዋል። ሲትራም ሁሉም ወንጀለኞች በተመሳሳይ መንገድ እየተፈጸሙ በመሆናቸው ተስፋ መቁረጥ ይጀምራል። ገዳዩ ከነሱ በብዙ እርምጃ ቀድሟቸው እንደሄደ ይረዳል። በድንገት ግን የቢሮን ካዝና ተከፍቶ ያየዋል።
የራሱ ሽጉጥ መሰረቁን ያውቃል። በጣቢያው ያሉት ሁሉ ሰብስቦ ስለ ሽጉጡ ይጠይቃል። ነገር ግን ሁሉም አናቅም ይላሉ። ሲትራም ገዳዩ ወደ ቢሮ ገብቶ ሊሆን እንደሚችል ወይም ደግሞ ከፖሊሶቹ አንዱ ከገዳዩ ጋር ይተባበራል ብሎ ይጠረጥራል። በንዴት አእምሮውን ስቶ የተጠረጠሩትን ሰዎች በኃይል መመርመር ይጀምራል። በዛው ቅጽበት ሴባስቲያን ከሁለት ቀን በፊት ትቶት የሄደውን ኤንቨሎፕ ያያል። ረዳቱ ጎፓን ጠርቶ ያንን ወጣት አስሮ ከማሰሩ በፊት ደውሎ እንዲያስጠነቅቀው ያዘዋል። ነገር ግን ጎፓል የዛ ወጣት እናት ከ3 ወር በፊት ልጇ መጥፋቷን ለአካባቢ ፖሊስ ማሳወቋን ያስታውሳል። ሲትራም እናቲቱ ወዲያውኑ ያስጠራታል። እናቲቱም ልጇ ከ3 ወር በፊት እንደጠፋ ስትነግራቸው ይደነግጣሉ። ከዚህ በልጥ የሚያስገርመው ደግሞ የሴባስቲያን ልጅ በዛ ወቅት ራሷን አጥፍታ የሞተች መሆኑ ነው። ሴባስቲያን ልጁ በህይወት እንዳለች አድርጎ እያሰበ ያንን ወጣት ልጅ ልጄን ያስቸግራል እያለ ይከሰው ነበር። ሲትራም ሴባስቲያንን በአስቸኳይ እንዲያዝ ያዛል። እርሱም ራሱ ወደ ሴባስቲያን መንደር ፖሊስ ጣቢያ ሄዶ መዝገቡን ይመረምራል። በዛም ልጁ ከ3 ወር በፊት ራሷን ማጥፋቷን፣ ሚስቱ ደግሞ ከ20 ዓመት በፊት በእሳት አደጋ መሞቷን ያውቃል። ከዛን ጊዜ ጀምሮ ሴባስቲያን የዛን ወጣት ፎቶ ይዞ እየተዘዋወረ ልጄን ያስቸግራል ይል እንደነበርና ሁሉም ሰው አእምሮ እንደ ሰዓት ቆጥሮት እንደነበረ ይረዳል። በመቀጠልም ሴባስቲያን ይሰራበት ወደ ነበረበት ትምህርት ቤት ሄዶ ሲጠይቅ በየቀኑ አቤቱታ ያቀርብ ስለነበረ ከስራ እንደተባረረ ይነግሮታል። ልጁ መካኒክ የሆነ ወጣት ተወድ እንደነበረና ሴባስቲያን ፎቶን ይዞ የሚዞረው ያንን ወጣት መሆኑን ያውቃል። ሲትራም ነጥቦቹን ማያያዝ ይጀምራል። ሴባስቲያን ራሱ ወደ ቢሮ ገብቶ ስለነበር ሽጉጡን የሰረቀው እርሱ እንደሆነና የአእምሮ መታወክ ስላለበት ገዳዩ እርሱ ሊሆን እንደሚችል ይገምታል። በዚህ ጊዜ ሴባስቲያን በቤት ውስጥ ሆኖ በቅዠት ሲሰቃይ እናያለን። ልጁ ከፍቅረኛው ጋር ያየበትን ቀን ያስባል። በዛን ቀን በከፍተኛ ንዴት ያንን ወጣት በቢላ ደጋግሞ ወቅቶት ገሎት ነበር። ከዛም የሲትራምን ሽጉጥ ይዞ ሲትራም ወደ ቤቱ ከመጣ እንደሚገለው ይዝታል። በዛኑ ቅጽበት በሩ ሲንኳኳ ይሰማል። በሩን ሲከፍተው ሲትራምን ያገኘዋል። ሴባስቲያን ወደ ውስጥ እንዲገባም ጠርቶ የሚጠጣ ነገር እንዲወስድ ይጋብዘዋል። ሲትራምም ለብ ያለ ውሃ እንዲያመጣለት ይጠይቀዋል። ሴባስቲያን ወደ ቤት ውስጥ ሲገባ ሲትራም አጋጣሚውን ተጠቅሞ ቤቱን መፈተሽ ይጀምራል። በአንድ ትልቅ በርሜል ውስጥ የሰው ሰውነት ክፍሎችን ያገኛል። ነገር ግን ሴባስቲያን ከጀርባው ቆሞ በተሰረቀው ሽጉጥ ይተኩስበታል። በመካከላቸው ፍልሚያ ይነሳል። የጥይት ድምጽ የሰሙ ፖሊሶች ቤቱን ሰብሮ በመግባት ሴባስቲያንን በቁጥጥር ስር ያውሉታል። ሲትራም ወደ ሆስፒታል ይወሰዳል። ሐኪሙ ጥይቷ ውጫዊ ጭረት ብቻ በመሆኗ ቀዶ ጥገና እንደማያስፈልገው ይነግረዋል። ሲትራም ገዳዩ የተያዘ ስለመሰለውና በመንደራው ያለው ፍርሃት በመቆሙ ይደሰታል። የበላይ አለቃው ደውሎ እንኳን ደስ አለ ይለዋል። ነገር ግን ረዳቱን ጎፓልን ሲጠይቅ ትላንት ማታ ጀምሮ ስልኩ ተዘግቶበት እንደጠፋ ይነግሩታል። ወዲያውኑ ደግሞ በተመሳሳይ ሁኔታ የተሰቃየና በሾክ ሽቦ የታሰረ አዲስ አስክሬን መገኘቱን ይነግረዋል። ሲትራም ቦታው ሲደርስ አስክሬኑ የሌላኛው ረዳቱ የቫሳታን መሆኑን ያውቃል። በዚህ ጊዜ ይደነግጣል። ምክንያቱም ይህ ማለት ሴባስቲያን እውነተኛው ገዳይ አይደለም ማለት ነው። ሲትራም ሴባስቲያንን እውነተኛ ገዳይ እንዳልሆነ ካወቀ በኋላ ወንጀለኛውን በነፃነት እየተዘዋወረ በመሆኑ የደህንነት ጥበቃው የበለጠ እንዲጠናከር ያዛል። የበላይ አለቃው ደውሎ ገዳዩንም ባለመፈታቱ ይቆጣዋል። በዚህ ጊዜ ሟቹ ረዳት የቫሳታን ሚስት ልጁ ወደ ቢሮ ይመጣሉ። ሚስቱ ከ20 ዓመት በፊት ከባሌ ጋር ተጋብተን ስንወጣ ቤተሰቦቻችንና ባህላችንን ተቃውመው ነበር። እርሱም አሳልፎ እንደማይሰጠኝና እንደማያበሳጨኝ ቃል ገብቶልኝ ነበር። ያንንም ቃል ጠብቆ ኖረ። አሁን ግን አጣሁት እያለች ታለቅሳለች። ሲትራም ያጽናናታል። የጣቢያውን በር ለእንግዶች ሁልጊዜ ክፍት ነው፣ በማንኛውም ጊዜ እርዳታ ካስፈለጋችሁ ኑ ይላታል። የባሏን ዕቃዎችና የፖሊስ ዩኒፎርሞችን ያስረክባታል። እቃዎቹን ስትይዝ አንድ ወረቀት ይወድቃል። ሲትራም ወረቀቱን ሲሰጣት ሚስቱ ይህ የልጄ የሙዚቃ ትምህርት ቤት ደረሰኝ ነው፣ ባሌ የሙዚቃ ትምህርትን በጣም ይጠላ ነበር ትለዋለች። ሲትራም እዚህ ጋር ትልቅ ነጥብ ያገኛል። ምክንያቱም የሟቾቹ በሙሉ ሴቶች ልጆቻቸው ያላቸው ሲሆን ሁሉም ልጆች ደግሞ በአንድ የሙዚቃ ትምህርት ቤት ውስጥ የሚማሩ ነበሩ። ወዲያውኑ ወደ ሙዚቃ ትምህርት ቤቱ ሄዶ የሟቾቹን ልጆች ፎቶ ለመምህራን ያሳያታል። መምህሯም ሁሉም የእሷ ተማሪዎች እንደነበሩ ታረጋግጣለች። ሲትራም ፖሊሶቹ ትምህርት ቤቱ ለ24 ሰዓት እንዲጠበቁና ማንኛውም ነገር ሲፈጠር ወዲያውኑ እንዲያሳውቁ ትዕዛዝ ይሰጣል። ወደ ጣቢያው ተመልሶ የተማሪዎችን ስም ዝርዝር ያመጣል። ነጥቦቹንም በመያዝ እንዲህ ሲል ይደመደማል። ገዳዩ በእርግጥም ልጁን፣ እህቱን ወይም ፍቅረኛውን ያጣ ሰው ነው። እርሷን በአባቷ በኩል በደል ይደርስባት ነበር። እርሷን ካጣ በኋላ በበቀል ለመበቀል ወስኗል ይላል። ሲትራም የወንጀለኞቹን ቦታ ሳይሆን የሟቾቹን ቤቶችንም መፈተሽ እንዳለበት ያስባል። ቤቶቹን ሲፈትሽ በሁሉም ቤት ውስጥ
አንድ ያረጀና እንግዳ የሆነ የሙዚቃ መሳሪያ ያገኛል። ልጆቹን ሲጠይቃቸው ሁሉም መሳሪያዎቹን በመንገድ ላይ ወይም በደጃፎቻቸው ወድቀው እንዳገኟቸው ይናገራሉ። ሲትራም ጎረቤት ወደሚገኘው የመንደር ፖሊስ ጣቢያ ሄዶ መዝገቦቹን ይመረምራል። በዛም ከ20 ዓመት በፊት ተመሳሳይ ሁኔታ የተፈጸመ የግድያ መዝገብ ያገኛል። ጉዳዩንም ይመረምር የነበረው መርማሪውን በጡረታ ላይ ሆኖ ሃንፋር በሚባል ቦታ እንደሚኖር ያውቃል። እርሱንም ለማግኘት ይሄዳል። ጡረተኛው መርማሪ ይህ በህይወት ያየሁት እጅግ አስፈሪ ወንጀል ነው ብሎ ታሪኩን መናገር ይጀምራል። ከ20 ዓመት በፊት ማንጋ የሚባል ወጣት ነበር። እርሱም የአንድ ጨካኝ ባለሀብት ልጅን ይወድ ነበር። እርሷም ትወደዋለች። አንድ ቀን በጫካ ውስጥ ተቀምጠው ሳለ አቹሳ የሚባል አዛውንት ታያቸው። ለአባቷ እንዳይናገር ቢለምኑትም እርሱ ግን ለአባቷ ላለመናገር ከልጅቷ ጋር ነውረኛ ድርጊት እንዲፈጽም ቅድመ ሁኔታ አስቀመጠላቸው። እሺ ሳይለቱ ሲቀሩ ሄዶ ለአባቷ ነገረው። ባለሀብቱ ማንጋን አፍኖ በመውሰድ ደበደበው። ልጄን ሊደፍር ሲል አገኘሁት ብሎ በማውራትም ለ1 ዓመት እንዲታሰር አደረገው። ማንጋ ከእስር ቤቱ ሲወጣ ቤተሰቦቹ የባለሀብቱ ወሬ አምነው ነቀፉት። ንጹህ መሆኑንም ቢምልላቸው ማንም አላመነውም። ስለዚህ በበቀል ለመበቀል ወሰነ። ነገር ግን ባለሀብቱ ልጅቷ ለሌላ ሰው ከተጋበዘች በኋላ መሞቱን አወቀ። ስለዚህ ለሁሉም ነገር ምክንያት የሆነው አቹሳን መፈለግ ጀመረ። አቹሳ ሰክሮ ሳለ አጋጣሚውን ተጠቅሞ ከአንዲት መጥፎ ስም ካላት ሴት ጋር ነውረኛ ታሪክ ፈጠረበት። የመንደሩም ህዝብ አቹሳ እንደበደቡት፣ በጉዳዩ የተሳተፈችውንም ሴት ከጥቂት ቀናት በኋላ ራሷን አጠፋች። ማንጋ ግን ይህ በቂ አይደለም ብሎ በማሰብ አቹሳ ላይ ጥቃት ሰነዘረ። አቹሳንና እግሮቹን በሾክ ሽቦ አስሮ 55 ጊዜ ወጋው። በህይወት እያለ ደሙ አልቆ እስኪሞት ድረስ ተወው። ወንጀሉን ከተገበረ በኋላ ማንጋ ሙሉ በሙሉ ጠፋ። ከዛች ቀን ጀምሮ ወሬ ሁሉ ተቋረጠ ሲል መርማሪው ገለጸለት። ሲትራም ከመልእክተኛው የሰማውን ይዞ በቀጥታ ወደ ማንጋ ቤት ሄደ። እናቱ ግን ከእስር ከተፈታ በኋላ ግንኙነታቸው ስለተቋረጠ ስለ እርሱ ምንም አላውቅም ትለዋለች። ሲትራም ግን ንግግሯን አላመነውም። በድንገት የታወቀ ሱቅ አርማ ያለበት ቦርሳ ያያል። የሱቁንም ካሜራዎችን ሲመረምር ማንጋ ራሱ ቦርሳውን ሲገዛ ያየዋል። በዚህ ጊዜ ማንጋ ማለት የሬሳ ምርመራ የሚያደርገው የሐኪሙ ረዳት መሆኑን አውቆ ይደነግጣል። እናቱ ውሸት እየተናገረች እንደነበረችም አወቀ። ምክንያቱም ቦርሷ ቤቷ ውስጥ ነበር። ሲትራም ወደ ቤቱ ተመልሶ መፈተሽ ይጀምራል። ማንጋ ፖሊሶች መምጣታቸውን ሲያቅ እናቱ ልትናገርበት ስትል ክፍሏ ውስጥ ዘግቶባት ይሄዳል። ሲትራም ቤቱን ሰብሮ በመግባት እናቱን ያድናል። ማንጋንም በቁጥጥር ስር ያውለዋል። በምርመራው ወቅት ማንጋ ሁሉንም ያምናል። እኔ ከእናቴና ከእህቴና ከፍቅረኛ ጋር ሰላማዊ ህይወት ነበረኝ። ነገር ግን በአቹሳ ምክንያት ሁሉም ፈረሰ። ባልሰራሁትም ወንጀል ታሰርኩ ይላል። አቹሳን ስሙን አጥፍቼ ተበቀልኩት። ነገር ግን እኔ ልገለው ሲሄድ ቀድሞ በተመሳሳይ ሁኔታ በሾክ ሽቦ ታስሮ 55 ቦታ ተወግቶ ተገሎ አገኘሁት። ሌላ ሰው ቀድሞኝ በመበቀሉ ተገርሜ ነበር። በወንጀሉ እንዳይጠረጥሩኝ ብዬ ጠፋው። አሁን በሬሳ ምርመራ ክፍል እየሰራው ሳለ በተመሳሳይ ሁኔታ የተገደለ አካል መጣ ይላል። ማንጋ ንጹህ መሆኑንና እርሱ ቢታሰርም እንኳን ግድያው እንደሚቀጥል ይምላል። ሲትራም ግን አላመነውም። አንተ አንዲት ንጹህ ሴትን እንደምትሞት ያደረግ ጨካኝ ነህ። በሬሳ ምርመራ ክፍል ውስጥ ስለ ስራ ሰዎችን እንዴት ማሰቃየት እንዳለበት ታውቃለህ ብሎ ወደ እስር ቤት ይመልሰዋል። የሲትራም ረዳት ማንጋ ንጹህ ሊሆን እንደሚችል ለማስረዳት ቢሞክርም ሲትራም ሐሳቡን አልቀየረም። ከጥቂት ደቂቃዎች በኋላ አንድ ፖሊስ ሮጦ መጥቶ ማንጋ በእስር ቤት ውስጥ ታንቆ መሞቱን ይነግረዋል። ሲትራም ጉዳዩ ያለቀ ይመስለዋል። ነገር ግን አንዲት ሴት መጣ ባሏ ትላንት ማታ መጥፋቱን ስታሳውቅ ሲትራም በችኮላ መፍረዱን ይረዳል። እንደገና መዝገቡን ሲመረምር የመርማሪውን ንግግር ያስታውሳል። አቹሳ ሺቫ የሚባል ልጅ ነበረው። ከአቹሳ ሞት በኋላ አንዲት መካን መበለት 4 ልጆችን አሳትፋ አሳድጋቸዋለች። ሲትራም ነጥቦቹን በመያዝ እውነተኛው ገዳይ ሺቫ መሆኑን ይረዳል። የመጀመሪያው ሞች አባቱ አቹሳ ነበር። አባቱን ገሎ ተመሳሳይ ስቃይ ፈጸመበት። በአባቱ ምክንያት የሞተችው እህቱ የሙዚቃ ትምህርት ቤት መማር ትፈልግ ነበር። አባቷ ግን ይከለክላት ነበር። ስለዚህ የሙዚቃ ትምህርት የሚከለክሉ አባቶችን ሁሌ ለመበቀል በቤታቸው ፊት የሙዚቃ መሳሪያ ይተዋል። ለዚህም ነው ማቾቹ በሙሉ የሙዚቃ ተማሪ ልጆች ያሏቸው። አባቶች የሆኑት ሲትራም መረጃዎቹን ሲፈልግ ሳለ የአንድ ሰው የእርዳታ ጥሪ ስልክ ይደርሳቸዋል። ደዋዩ የጠፋ ሰውዬ ሲሆን ቦታው የአሳ መረቦችና የአሳ ሽታ ያለበት ነው ይላል። ሲትራም ገዳዩ በሐይቁ አቅራቢያ በሚገኝ ጎጆ ውስጥ እንደሚኖር በመገመት ቦታውን ይፈልጋል። ጎጆውን ሲያገኝ ሰብሮ ሲገባ ሰውየው በህይወት ቢኖርም በሾክ ሽቦ ታስሮ ይቃጠል ነበር። ሲትራም ሊታደገው ሲል ሺቫ ጥቃት ይሰነዝርበታል። በመካከላቸው እጅ
እጅግ አደገኛ ፍልሚያ ይደረጋል። በመጨረሻም ሲትራ ቢላውን በሺቫ አንገት ውስጥ በመክተት ወዲያውን ይገለዋል። ሲትራም ያንን ሰው ከመሞቱ በፊት ማዳን ቻለ። በዚህም እውነተኛው ተከታታይ ገዳይ ማንነት ታወቀ። በመንደራው ላይም አንዣቦ የነበረው ፍርሃት አበቃ። ሺቫ ራሷን ያጠፋችው የእህቱን ሞት ለመበቀል ሲል ልጆቻቸውን የሙዚቃ ትምህርት የሚከለክሉ ጨካኝ አባቶችን በሙሉ ይገል ነበር። ምክንያቱም በውስጣቸው ጨካኙን አባቱን ያይ ስለነበር ነው። ታሪኩ በዚያ በቃ። አድርጉ ሰብስክራይብ አድርጉ ሰብስክራይብ አድርጉ። አሁን 3 ነው 30 አስገቡኝ እባካችሁ። ወዳችኋለሁ። ይመቻችሁ። የሚገርም ፊልም ስለሆነ ነው። ይሄ የሚገርም ፊልም ስለሆነ ነው። አድርጉ ሰብስክራይብ። ይመቻችሁ።